ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ እንዴት ናችሁልኝ? ከኔ ጋር ያለሁላችሁ አልሐምዱሊላህ። ዶቼዬ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ቪዲዮን እስከ መጨረሻ ተከታተሉት። ይዤላችሁ የመጣሁት የከብሳት ለሐም አሰራር ነው። የሚያስፈልገን ግብአት በደቃቁ የተከተፈ ሽንኩርት ያስፈልገናል። እንደምታዩት እጠብሰዋለሁ በትንሽዬ ዘይት ጨምሬ። እሱ ትንሽ እንዳጠበስ ነው የተፈጨ ነጭ ሽንኩርትና ዝንጅብል ጨምሬያለሁ። በመቀጠል ደግሞ የተፈጨ ቲማቲም ጨምሬያለሁ። እሱንም አንድ ላይ በደንብ እናበስለዋለን። እንግዲህ በመቀጠል ቅመም ነው የምጠቀመው። ቤት ውስጥ ያለውን ቅመም መጠቀም ትችላላችሁ። እኔም ቤት ውስጥ ያለውን የተጠቀምኩት። በሶስቱም በሁለቱም ቅመም ይቻላል፣ ችግር የለውም፣ ግዴታ አይደለም። እኔ ስላለን የተጠቀምኩት። አንድ ላይ ቅመሞቹን እናበስላለን። እንደዚህ ትንሽ ከበሰል ነው በኋላ ስጋ ነው የምንጨምረው ዶቼ። ስጋውን ከባራቶቹ ጋር ትንሽ እናበስለዋለን። እንዳልኳችሁ በዶሮም መስራት ትችላላችሁ። ከብሳ ችግር የለውም፣ በዶሮም በስጋም ይቻላል። እኔ ዛሬ ያዘጋጀሁላችሁ ከብሳት ለሐም ነው። ለሐም ማለት ስጋ ነው። በመቀጠል ቅመም ተጨምራለሁ። ሎሚ፣ ወርቃር፣ ደርሲን ሀብ እና ክኖር ጨምሬ ከዛን ውሃ ጨምራለሁ። ከዛም በላይ የከደንን ማብሰል ነው ማለት ነው። ማንኛውንም ስጋ ስንሰራ እንደሚበስለው እናበስለዋለን ማለት ነው ዶቼ። እና የስጋ መጥበሻ ትንሽ ተጠቅሜያለሁ። እዚህ ጋር ደግሞ ሶስት ነው ነው ማዘጋጃው፣ ይቅርታ አሽዋ ማባያ ማለት ነው። በዚህ መልኩ ከተፌ እየጠበስኩት ነው። ጉድራ ነው በጣጠስ ማለት ነው፣ ድንች ማለት። የስጋዬም እንደምታዩት እንደዚህ እየተንተከተከ ነው። ያው ማንኛውም ስጋ ነው የምታበስሉት ነው የምታበስሉ ብያቸዋለሁ። ይኸው እዚህ ጋር ደግሞ ድንችም እንደዚህ ደርሶልኛል፣ ይበቃዋል፣ እናወርደዋለን። እዚህ ጋር ደግሞ የፈረንጆች ቃሪያና ኖርማሉን ቃሪያ የተጠቀምኩት። ጨው ጨምሬያለሁ። ኦልሬዲ ሊበስል እየደረሰ ስለሆነ ጨው ጨምሬያለሁ። ቃሪያም ተጠቅሜያለሁ። ውሃ ይኖረው ችግር የለውም፣ ከብሳ ስለምሰራ ውሃ ግድ ነው። ሩዛችሁን ደግሞ ዘብዝፋችሁ አስቀምጡን ማለት ነው ለ20 ደቂቃ ለ10 ደቂቃ። እዚህ ጋር ደግሞ ለውዝ ነው፣ የአረቦች ለውዝ ነው። እሱንም እጠብሳለሁ። በዚህ መልኩ ይበቃዋል። ሽንኩርቴን እጠብሳለሁ እዚህ ጋር ለአሽዋ ማለት ነው። የስጋይም እንደዚህ እየደረሰልኝ ነው፣ ጎን ለጎን እየሰራው ስለሆነ ነው ፍቶቼ። በመቀጠል ስጋውን አውጥቻለሁ፣ ፍሮን ውስጥ ላስገባ ስለሆነ ይኸው በዚህ መልኩ ውሃው እንደዚህ መቅረት አለበት። እዚህ ጋርም ደግሞ አሽዋዬን በስሎልኛል። የቀደም የጠበስኳቸውን ጨምሬ እያዋሃድኩ ነው። በጣም ነው የሚጣፍጠው፣ ከከብሶች ጋር በተለይ በጣም ነው የሚጣፍጠው ማለት ነው። በአራት ነው እዚህ ጋር የተጠቀምኩት። ነጭ ሽንኩርት ፓውደር እና ቀይ ሽንኩርት ፓውደር ነው፣ ችግር የለውም፣ ከሌላ ተጠቀሙ። ወዶችዬ እንደምታዩት ውሃው ተንተክትኳል። ሩዝ ገለብጥበታለሁ። ቅድም ሩዝ ዘብዝፎ ብያቸዋለሁ። ሩዝ መዘብሰቡ ጥሩ ነው። ለ10 ደቂቃ ለ20 ደቂቃ ሩዝን ጨምሬ አመሰልና ድጋሚ በድጋሚ ከድሜው አበስለዋለሁ። ከሩዙ ከፍ ማለት አለበት ውሃ፣ ሁሌም ከብሳ ሲሰራ ማለት ነው። እንደምታዩት በቪዲዮ ላይ ለሽቶቼ እየመጠጠ ሲመጣ እንደዚህ እየሆነ ይመጣል። እየከፈታችሁ ማየት ነው። እንደዚህ ቦታ ላይ ሲደርስላችሁ እሳታችሁን መቀነስ እንዳትረሱ። ፍሬን ውስጥ ደግሞ ስጋውንም በዛችሁ እያበሰልኩ ነው። ለፍጥነት እንዲመቸኝ ነው እየቆራረጡ ማስገባው ዶቼ። ይሄው ከብሳይ እንደዚህ ሆኗል። እንዲ በቃ ውሃ ሲመጥ በቀስት ይራርግተን አፈነ ነው እናስቀምጠዋለን አንድ ለ10 ደቂቃ። ዲሽ ከ10 ደቂቃ በኋላ ይሄን ይመስላል። ማሻአላ የሚያምር ከብሳ፣ ፍርፍር ያለ ከብሳ ነው የሚወጣላችሁ ማለት ነው ዶቼ። እንደምታዩት ነው ቪዲዮ ላይ። እናንተ በቀዩ መስራት ትችላላችሁ፣ በቢጫው መስራት ይቻላል፣ ችግር የለውም። እና ከብሳዬ በዚህ መልኩ ሩዙ ደርሶልኛል። ስጋውም ያው ከላይ ከፍቼዋለሁ፣ ከስርም ከላይ ነው የምታበስሉት። በስሉልኛል ዶቼ። ያው ለገበታ ነው ማቀርብ ቀረው፣ ለገበታ እናቀርባለን። እንዳልኳችሁ አሽዋዬንም ነስንሼ ከስጋዬ ጋር አቅርቤ ያለው ዶቼ። ይሄን ይመስላል ዛሬ ከብሳዬ።